አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሳምንቱ እንዴት ነበር? ደስ የሚል ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁኝ። የኔ ውድ ቤተሰቦች ስለምታበረታቱኝ በጣም ከልብ አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ኮሜንት፣ ሼር፣ ላይክ እያደረጋችሁ አሳድጉኝ ማለት ነው። ቻናሌን አሳድጉልኝ የኔ ውዶች። በጋራ በቀናነት ቀና ልብ ያለን ሰዎች ቀናነት ቻናላችንን እናሳድግ፣ አብረን እንስራ ማለት ነው። በፍቅር አብረን እንስራ፣ አብረን እናሳድግ ቻናላችንን። ከዛ ውጭ ደግሞ የዛሬው ቪዲዮዬ ልቦች ያልሆናችሁ ሰዎች አለ አይደለ፣ የሆነ ልባችሁ እሾህ የሆነ አለ አይደል፣ በቃ የሆነ በውስጣችሁ በልባችሁ የሆነን ሰው ወቅታችሁ ማድማት የምትፈልጉ ሰዎች አላችሁ። እናንተ እኔ ከእናንተ ጋር ምንም አይነት ቅርርብ እንዲኖረኝ አልፈልግም። እኔ እዚህ ጋር እከሌ ከሌ ብዬ ስም አልጠቅስም፣ ግን አላችሁ አንዳንዶች ፌመስ ነን ታዋቂ ነን ብላችሁ የምታስቡ ዩቱበሮች በጣም በጣም ታናድዳላችሁ፣ በጣም ትገርማላችሁ። በቃ ይሰገድልን አላችሁ እኮ ይሰገድልን እንዴ! ቆይ እናንተ ማን ናችሁ? እኛንን እኮ ከታች ነን እናንተን ወደ ላይ እያደረግናችሁ። ይህንን አታስቡም እንዴ? አታስቡ? ቀና ልብ ኑሮን ወደ ላይ ከፍ እንዳደረግናችሁ ሁሉ አሁንም እንደናንተ አይነት አስተሳሰብ እና እንደናንተ አይነት መጥፎ ልብ ቢኖረን ዝቅ ማድረግ እንደምንችል ይህን አትርሱት፣ አትዘንጉት። በእርግጥ ከፍም የሚያደርገው ዝቅም የሚያደርገው አላህ ሱብሃነሁ ወተዓላ ብቻ ነው። ግን ደግሞ የእናንተ አስተሳሰብ ይሄ የወረደ አስተሳሰባችሁ ደግሞ በጣም ያናዳል፣ ከምንም በላይ ማለት ነው። ትላንትና እራሳችሁ ናችሁ እንደኛ ውስጥ ለምኑ የነበራችሁ ናችሁ። በየቤቱ እየዞራችሁ ሰብስክራይብ፣ ላይክ ምናምን እንደኛው በቃ ተከጃይ ነበራችሁ። አሁን ደግሞ ያ ጊዜ ያለፈና ትንሽ ሻል ስትሉ ያላችሁበትን ወደኋላ ያሳለፋችሁትን ሳታስቡ አሁን ላይ እንደፈለጋችሁ የምትገራፈጡ፣ ሰውን እንደፈለጋችሁ የምትገራፍጡ፣ እንደፈለጋችሁ የምትሳደቡ አላችሁ። የእናንተ ሰብስክራይብ ደግሞ ዲብን ብሎ ይቅር፣ የምር ዲብን ብሎ ይቅር። እናንተ እንደዚህ እንደፈለጋችሁ ተገለፋፍጣችሁ ምናምን የምታሳድጉኝ ብትሆኑ እንኳን አልፈልግም። ከዩቱቡ በፊት የሚቀድመው የእኔ ክብር ነው። ዩቱቡን ትናንትና ነው ያገኘሁት። ክብሬ ግን አብሮኝ የተፈጠረ ነገር ነው፣ አብሮኝም ይኖራል እስካለሁ ድረስ። ስለዚህ ገና ለገና ከእናንተ የሆነች ነገር ተፈለገ ተብሎ ካልተሰገደልን የምትሉ ጉድጓድ ግቡ። ማንም እኔ በበኩሌ አልፈልጋችሁም። አህላቃችሁ ያማረ ካልሆነ ስነ ስርዓት የያዛችሁ ስነ ስርዓት የምታስለምዱ በቃ ቅልብ ኑሯችሁ ሌላንም ተመልካች ታዳሚ ቅልብ እንዲኖረው ጥሩ አስተሳሰብ እንዲኖረው የማታደርጉ ከሆነ ደብን በሉ፣ ገደል ግቡ። እኔ ስም አልጠራም፣ ያለበት ያውቀዋል። እንዴ በጣም ግርም ይላሉ ቤተሰብ፣ የምር በጣም ይገርማሉ። ስድቡን ምን አመጣው እንዴ? የሆነ ነገር እኮ ሲጀመር እኮ እናንተ የምታረጉት ነገር የለም። እናንተ ስለፈመሳችሁ ብቻ እኛ ከስር ያለ ነው መተን ቤታችሁ ስለምናጨበጭብ ቤታችሁ መተን ደግሞ ስናጨበጭብላችሁ እናንተ ደግሞ በጣም ሞራል ተሰማችሁ። በቃ አይደለ የበላይነት ማናችሁ እናንተ? ፈጣሪ ናችሁ እንዴ? የሚሰጠውም የሚነሳውም ፈጣሪ ነው፣ አንድ አላህ ብቻ ነው። እናንተ ምንም የላችሁም፣ ምንም አቅም የላችሁም፣ ምንም የላችሁም፣ ምንም ማድረግ የማትችሉ ፍጡር ናችሁ። ስለዚህ አፋችሁን አሳርፉ እንዴ! የማንም አጁዛ ተነስቶ እሱ የማዳም ቅመም ስላሳደገችው ዛሬ የተሻለን ከኛ የተሻለ ከኛ ከትንንሾቹ ከፍ ስላለ ብቻ ወደታች ወርዶ ያሳደጉትን መሳደብ እንዴ! ምንድነው የሚባለው ተረት? እደግ እደግ ብዬ ያሳደግኩት ቀጋ ዘመም ዘመም አለ እኔኑ ሊወጋ የሚባል አባባል አለ። ተረትና ምሳሌ ትክክል ነው የምር። እኛ ፈሳፈድን ብለን በየቤታቸው እየሄድን እያጨበጨብን እናሳድጋቸዋለን።
ዙሮ እነሱ ደግሞ እኛን ይረግጡናል። በየሚዲያው የምንሰደበው እኛ የማዳም ቅመሞች፣ በጉያቸው የምንገኘው እኛ። ምን የሚባል ስም ወጣልን? ሲሰድቧችሁ ትወዳላችሁ። እናንተ ክብር አይወድላችሁም። ማነሽ የማዳም ቅመም ክብር የማይወድልሽ? እስኪ ንገሪኝ። ለምንድን ነው እዛ የሚሰደብበት የሚሳደቡበት ቤት ክብር ዝቅ የሚያደርጉበት ቤት የሰው ልጅ ሞራል የሚነካ ንግግር የሚናገሩ ቤት ሂደሽ የምታጨበጭቢው? ለምንድን ነው እናትዬ? ክብርሽን አትፈልጊውም እንዴ? ለምንድን ነው ራሳችንን የምንጥለው? ለምን ለራሳችን እኛ ለራሳችን ክብር አንሰጠውም? እኛ እርስ በርሳችን ከተከባበርን እኮ እነሱን የሚያሳደግናቸው እኛ ነን። ራሳችንን ማሳደግ ደግሞ በደንብ እንችላለን። 100% እንችላለን። ይህን እየቻልን ትናንትና እኛን ተከጃይ የነበሩ ሰዎች ጋር ሂደን ዛሬ ደግሞ እነሱን ተከጃይ ሆነን ሲያገኙን እነሱ ደግሞ ምን አደረጉ? እናንተ ረከስንባቸው፣ ዋጋችን አነሰባቸው እና በጣም ረከስንባቸው። እናንተ ክብር አይወድላቸውም። እናንተ የምትፈልጉት የሚሰድባቸውን ሰው ነው። እናንተ የምትፈልጉት የሚገራፍጣቸውን ሰው ነው እንዴ? እኛ ሰው ነን፣ የሰው ልጅ ነን እንጂ አህያ ነን እንዴ? መረገጥ መገርፈጥ የምንወደው። ስለዚህ እንደኔ የምንውልበትን እንወቅ። እዛ የሆነ ሙጅሪም ቤት ሄደሽ እዛ እየገረፈጠሽ ሌላ ነገር እያለሽ እዛ ከምታጨበጭቢ አንድ ምስኪን ሴት እህትሽ እሷን ቀረብ ብለሻት ብታሳድጊያት እሷም እነሱ ደረሱበት መድረስ ትችላለች። አንቺም እንደዛው ዛሬ ቤቱ ሂደሽ የሆነ ነገር ቢያደርግልሽ ነገ ቤትሽ መጥቶ የሆነ ነገር አድርጎብሽ ነው የሚሄደው። እንደዚህ ናቸው ሲጀመር ማለት ነው። ሲጀመር አላደለ ሰው እንዲለወጥባቸው አይፈልጉም። በጣም ምቀኝነት አለባቸው። በጣም ሲበዛ ምቀኝነት አለባቸው። ስለዚህ ዛሬ ተለማምጠሽ የፈለገ ነገር አበዬ ወንድምዬ ብለሽ ወድቀሽ የሆነ ነገር ቢያደርግልሽ ለስም ነው አደረኩኝ ለማለት ነው። ነገ ተመልሶ መጥቶ ድብን አድርጎሽ ነው የሚሄደው። ስለዚህ ይጎዱሻል እንጂ አይጠቅሙሽም፣ ይጎዱናል እንጂ አይጠቅሙንም። ስለዚህ የምንውልበትን ቦታ እንወቅ። በቃ እኔ አየሁኝ የተወሰነ ቤቶች እየሄድኩኝ አየሁኝ። ብዙ ጊዜ ያለፍኳቸው ዛሬ የሚያው ናቸው፣ ነገ የሚያው ናቸው። የሚገርመው ነገር ደግሞ እድሜያቸው ጋር ራሱ አይመጣጠንም የሚያወሩት ወሬ። አሉ ደግሞ ማሻአላህ በዛው ልክ አቀባበላቸው፣ አክብሮታቸው ደስ የሚሉ ሰዎች አሉ ደግሞ እዚህ መካከል ማለት ነው። ስለዚህ እነዛ እያሉ እንደሚባለውም የሚገርመው ነገር እነዛ ጥሩዎች ቤት አንገኝም። ብንሄድ እንኳን በቃ ቶሎ ውጡ የተባልን ነገር ይመስላል። ሂደን የሆነ ነገር አብሽሩ እንድንላቸው ምናምን እንደዛ እንኳን ጊዜ እንሰጣቸውም። ሌላ ቤት እኮ እየተገረፈጥን እየተሰደብን አፋችንን ከፍተን እንቀመጣለን። እና ስለዚህ ለራሳችን ዋጋ እንስጥ፣ ለራሳችን ክብር ይኖረን። ክብራችን የሚገፋበት ክብራችን የሚረገጥበት ቦታ አንገኝ ውዶችዬ። እና እርስ በራሳችን ራሳችንን እናሳድገው። እዚህ ሚዲያ ላይ ሙስሊም እህቶች ታውቃላችሁ፣ ሚዲያ ላይ እንድንወጣ አልተፈቀደልንም። ያው መቼም ነገሮች አስገደዱን፣ ሶብር አጣን፣ ወጣን። ከወጣን በኋላ ደግሞ ጭራሽ ከአቅል የሚያስወጣ ነገር እያየን እየሰማን እዛ ቦታ አንገኝ። ራሳችንን እንሰትር፣ ከራሴ ጀምሮ ማለት ነው። እኔ ከአሁን በኋላ እንደዚህ አይነት ቦታ ላለመገኘት ወስኛለሁ። አየኋቸው በትዕግስት የሆነ የሚሻሻሉ መስሎኝ ማለት ነው። ግን እየጨመሩ ገገማነታቸው እየጨመረ እንጂ እየቀነሰ ሄደ። አለ አይደለ የሆነ ኩራት ትዕቢት ልባቸውን ድቅድቅ አድርጎ ዘግቶታል። ልባቸው ላይ ያለው ጨለማ ነው። እና እናንተ ደግሞ ማን ስለሆናችሁ ነው? ስለዚህ እናንተም ክብራችሁን ጠብቁ፣ እኛም ደግሞ ክብራችን የሚረገጥበት
ክብራችን የሚቆሽሽበት ቦታ አንገኝ። እነሱም ክብራቸውን የያዙ። እንደውም እነዛን ሰዎች እኛ አይደለን ያሳደግናቸው። እኔ ስደመር ሌላኛዋ እህቴ 2 እንሆናለን። ስትደመር ሌላኛዋ 3 ትሆናለች። ስንደመር 4 5 እያልን እንደዚህ የሆነ ነው ያሳደግናቸው። ስለዚህ እነዛን ሰዎች እኛ ራሳችን ስርዓት ማስያዝ እንችላለን። የሚዲያው የምትሰደብ የማዳም ቅመም ናት። ሚዲያውን ድምቅ ያደረገችው ያሳደገችው ዋጋው አልታወቀላት። ስለዚህ ራሳችንን አናቆሽሸው። እነዛን ሰዎች ደግሞ እኛ እየሄድን በነገራችን ላይ በመጥፎ ስለንቦናቸው በመጥፎ ባህሪያቸው እኛ እያበረታታናቸው ነው። እኛ ራሳችን ላይ የሚዘፍኑብን ማለት ነው፣ የሚጨፍሩብን እንጂ እኛ ኮስተር ብንል ራሳችንን ብናስከብር ኑሮ እንደዛ ባልተደረገ። እና ውድ ቤተሰብ ለዛሬው ምለው በጥቂቱ እኔ ማንንም ማሳደብ አልፈልግም። ዛሬ በሆነ ነገር ስለነደደኝ ብቻ ነው የመጣሁት። ማንንም መሳደብ ማንንም መዘለፍ አልፈልግም። ግን ደግሞ የምትኮሩ ሰዎች ከኛ በላይ ማን አለ ብላችሁ ከታች ያለ ሰዎች የምትረግጡ ሰዎች እነዚያ የረገጣችኋቸው ከታች ያሉ ሰዎች ያሳደጓችሁን መሆኑን አትርሱት። የመጣችሁበትን ትላንትና የነበራችሁትን አትርሱት። ቢቻላችሁ ከታች ያለ ሰው አሳድጉ። ባትችሉ ደግሞ ይሄ ከአንደበታችሁ የሚወጣውን ቆሻሻ ነገር እሱን እዛው ራሳችሁ ፈን አድርጋችሁ ያዙ። ይሄንን ነው የምለው ለዛሬው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም ሳምንት ይሁንላችሁ ቤተሰቦች።